እንዴት ናችሁ? ሰላም የሌቭል አፕ ዩቲዩብ ቻናል ተከታታዮች እንዴት ቆያችሁ? እኔ ሱራፌል አባተ እባላለሁ። የደብረ ብርሃን 3ኛ ዓመት የህግ ተማሪ ነኝ። በዚህ ቻናል የተለያዩ በኢትዮጵያ ዩኒቨርሲቲዎች ማለትም በህግ ኮሌጅ የሚሰጡ ኮርሶችን ከመጀመሪያ ዓመት ፈርስት ሴሚስተር ጀምሮ ለማብራራት እወዳለሁ። እንግዲህ በኢትዮጵያ ዩኒቨርሲቲዎች ህግ ለመግባት አካዳሚካሊ ማሟላት የሚጠበቅባችሁ ነገር ምንድን ነው የሚለውን እነግራችኋለሁ። እንግዲህ 4 መስፈርቶች ይኖሩናል። የመጀመሪያው ስትሪማችሁ ሶሻል ኦር ናቹራል ስቱደንት የሚለው፣ ሁለተኛው የኢንትራንስ ኤግዛም ማለትም የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና፣ ሶስተኛ ሲኦሲ የህግ ኮሌጁ እናንተን ከመቀበሉ በፊት የሚፈትናችሁ የመግቢያ ፈተና፣ እንዲሁም ደግሞ የመጀመሪያ ሴሚስተር ፍሬሽማን ኮርስ ላይ የሰራችሁት ጂፒኤ ታሳቢ ይደረጋል ማለት ነው። እንግዲህ በመጀመሪያ ስትሪምን በተመለከተ የሶሻል ተማሪ ብትሆኑ ተመራጭ ነው። ቅድሚያ ወይም ደግሞ እንደ ፕራዮሪቲ ይታያል። ነገር ግን አብዛኞቹ የኢትዮጵያ ዩኒቨርሲቲዎች ላይ ስትሪም ኮንሲደር አይደረግም። የናቹራል ተማሪ ሆነሽ የህግ ኮርስን መማር ከፈለግሽ እና ከታች ያሉትን ሌሎችን መስፈርቶች አሟልተሽ ወይም አሟልተህ እስከ ተዛወራችሁ ድረስ መማር ትችላላችሁ። ሁለተኛው ኢንትራንስ ኤግዛም፣ የዩኒቨርሲቲ መግቢያ ኢንትራንስ ኤግዛም ከ20% አጠቃላይ ከመቶ 20% የሚሆነው ይዞ ይታሰብላችኋል። ሶስተኛው የሚሆነው ሲኦሲ ግቢው ኮሌጁ ራሱ የሚፈተናችሁ የመግቢያ ፈተና ነው። ይሄ የመግቢያ ፈተና ኮንተንቱ የሚሆነው የሲቪክ ኤንድ እንግሊሽ፣ የተወሰኑ ግቢዎች ላይ ሎጂክ ኮርስንም ያካተተ ይሆናል። ፍሬሽማን ላይ የምትወስዱት ስለሚሆን ፈርስት ሴሚስተር ላይ የሚያካትት ይሆናል። ግን ሞስት ኦፍ ታይም እንግሊሽ ኤንድ ሲቪክን ያካትታል። ጀነራሊ ስለ ኮንስቲትዩሽን ጀነራል ፕሪንሲፕል የሆኑ ነገሮችን ከዚህ ቀደም ልታውቋቸው የምትችሏቸው ነገሮች ያካተተ ስለሚሆን ቀለል ያለ ነው፣ ብዙም አያስቸግርም። በመጨረሻ ጂፒኤ የፍሬሽማን ፈርስት ሴሚስተር ላይ የሰራችሁት ጂፒኤ 50%ን ይይዝና አጠቃላይ የኢንትራንስ ወደ ዩኒቨርሲቲ መግቢያ የወሰዳችሁት 20%፣ ሲኦሲ ግቢው የሚፈትናችሁ 30%፣ ጂፒኤ 50%፣ አጠቃላይ ከ100% ካልኩሌት ተደርጎ ውጤታችሁ እንደዚህ ይያዛል። መስፈርቱ እነዚህ ናቸው። ሌላ ከግቢ ግቢ ሊለያይ ይችላል። ነገር ግን ለሴቶችና ለወንዶች ህግ ለመግባት ወንዶች ከ3 ፖይንት በላይ ጂፒኤ መስራት ይኖርባቸዋል ከፍሬሽማን ፈርስት ሴሚስተር ላይ ማለት ነው። ለሴቶች ከ2.7 በላይ መስራት ይጠበቅባቸዋል ማለት ነው። አምኖሹ ይሄ ከግቢ ግቢ ሊለያይ ይችላል መነሻ ፖይንቱ። ነገር ግን የትኛውም ግቢ ላይ ብትሆኑ ህግ ኮምፒቲሽን የሚበዛበት ስለሆነ አሪፍ ውጤት ሰርታችሁ ብትገኙ ፕራዮሪቲን ታገኛላችሁ፣ የተሻለም ነው ብዬ አስባለሁ። እንግዲህ ይህንን ይመስላል የዛሬው ቪዲዮአችን። በሚቀጥለው ቪዲዮ የላው ኦፍ ፐርሰን ኮርስ ቻፕተር 1 ይዤላችሁ የምቀርብ ይሆናል። ቻናላችንን ሰብስክራይብ ማድረግ እንዳይረሱ፣ ሼር ላይክ በማድረግ ተደራሽነቱን ያስፉልን። እናመሰግናለን።